ብር ባይኖርም 10 ብር 20 ብር ባይኖርም ለሌላው ትበቃለህ። ዘመን የሸሻቸው ዓመት የረሰው ሁኔታው የከዳቸው 4 ለምጻሞች ሰዎች ነበሩ። በዛ በአይሁድ ወግ ላይ ለምጽ ያለበት ከሰው ጋር አይገናኝም። እነዚህ 4 ለምጻሞች የተሰጣቸውን የሚበሉ የተሰጣቸው ይበላሉ፣ ካልተሰጣቸው ምንም ከዚህ ህብረተሰብ ጋር አይቀላቀሉ። እነዚህ ሰዎች እንግዲህ ለሌላ ሰው መፍትሄ ሰው ይሆናሉ ተብሎ አልተገመቱ። ከተማው ላይ በጣም ራብ በበረታ ጊዜ እንደዚህ ያሉና እዚህ ቆመን በራብ እንበሰብሳለን፣ ሄደን አንድ ነገር እንስራ አለ። ሄደን ከበላን በኋላ ከገደሉን ይገድሉናል፣ በህይወት ካኖሩን ያኖሩናል። ስለዚህ እየበላን እንሞት፣ ወደ ሶርያውያን መንደር እንሄዳለን። ሀሳብ መጣቸው። ከዛም በኋላ ሄዱ። እነዚህ 4 ናቸው። በደንብ በቁጥር ስንት ናቸው? 4 ናቸው። ወዴት ሄዱ ነው? ሄዱ ወደ ጠላት መንደር፣ ወደ ገዳዮች መንደር፣ ወደ ጠንቋዮች መንደር፣ ወደሚጠሉት መንደር ሄዱና ሲሄዱ እስራኤል ቅዱስ ደግሞ እግዚአብሔር ምን አደረገ መሰለኝ? በኮቴያቸው ላይ በእግሮቻቸው ላይ አደገኛ ሁኔታ አጫነ። አደገኛ ድምፅ ተሰማቸውና እናንተ ሶርያውያን አሉ። የነሱ አለቃቸው ማለት ነው፣ ንጉሱም ጭምር ማለት ይሄ እስራኤላውያን የእስራኤል የሰማርያ ንጉስ ማለት ነው። በእኛ ላይ 3 ነገስታቶችን ቀጥሮ አንድ ላይ አድሞ ሴራ አድርጎ በእኛ ላይ እየመጣ ነው። ነፍሳችን ይዘን እንሽሽ፣ እቃውም ይዘን ፈረሶቹም ከብቶቹም ይዘን ሀብታችን ጥለን ነፍሳችን እናስመለጥ። ከዛም በኋላ ይኸው አንሞትም እንሞታለን ያለው እዚህ ይቀመጥ፣ አንሞትም እንኖራለን ያለ ሰው ሰፈሩን እንለቃለን አለ። ጉዞ ጀመሩ። ከዛ ሶርያውያን ነፍሳቸውን ጥለው ወደ ሌላ መንደር ሸሹ። እነዛ 4 ለምጻሞች ማለት ነው። ኮቴያቸው ከበረ። ዘንድሮ አማርኛችሁ በጠንቋዮች መንደር ይከብዳል፣ ሊሳናችሁ ይከብዳል፣ ዝማሬ ይከብዳል፣ በአስተዳጆች መንደር ላይ ይከብዳችሁ ነው የምትገኘው። ሰዎች በሉ ጠጡ። ከዛም በኋላ የእኛ ወገኖች እየተራቡ ስለሆነ ቀጥታ እንሄዳለን አንቆይም አሉ። ከዛ ሁሉም ወጡ፣ ሸሸጉ፣ በደንበሩ። ከዛም በኋላ ምን ሆኑ ካላችሁ ወጡ፣ ወደ ሰፈራቸው ወደ ሰማርያ መጡና እናንተ የንጉስና የንጉስ ቤተሰቦች ስሙ፣ እኛ ሶርያውያን መንደር ሄደን ነበረ። ሶርያውያን ሰፈራቸውን ትቶ ነፍሳቸውን ይዞ ዕቃቸውን ይዞ ሄዷል። ዱካን አለ፣ አህያ አለ፣ ምግብ አለ። ለንጉሱ ወሬው ደረሰ። ዘንድሮ በነሱ ሟርተኛ ይበዛብናል። እነዚህ ለምጻሜዎች ምን ሆኑ መሰለህ? ምንም መፍትሄ የሌሉ ሰዎች ናቸው። የተናቁ የተዋረዱ ናቸው። በማንም እይታዎች ያልገቡ ናቸው። ለራሳቸውም በዘበዙ ለንጉሱ